ጉድ ያጀማ እንዴት አዳራችሁ? ሰላም አዳራችሁ? ዛሬ በዩቲዩብ የመጀመሪያ ቪዲዮን የመጀመሪያ ቭሎጌን እየሰራው ነው። አት ዘ ፈርስት ታይም ነው ይሄ የጧት ውሎዬን ነው። ከዛ በኋላ እያለ ይቀጥላል ማለት ነው። ዛሬ እንግዲህ አብረን እንዋል ለስግብ እንተጣጠብና የምንሰራውን ደግሞ ለቁርስ አሪፍ ቀለል ያለች እንዲሆንልን አሪፍ እንሰራለን። እስከዛ ይመቻችሁ። አሁን ደግሞ ተጣጥበን ጨርሰናል። እንውጣና ለቁርሳችንን የሚሆነን እንሸማመታለን ማለት ነው። ከዛ በኋላ ይበላለታል። ቪዲዮ ለመስራት እንሞክራለን። እንግዲህ ካለ መሞከር መሞከር የሚለውን ብሂል ተጠቀሙ። ካለ መስራት መስራት፣ ዝም ብሎ ከማየት ያዩትን መሞከር ደግሞ አሪፍ ነው። ገብታችኋል? እዚህ ጋር ሞቲቬሽን ምናምንሽን ሳይሆን አዳሪያሊቲ ነው። ስለዚህ እናንተ ሞክሩት። እናንተም ከምታዩ ጀምሩ። ዝም ብላችሁ በሳምንት አንድ ሁለት ቪዲዮ ፖስት ለማድረግ ነው እየሞከርኩ ስለሆነ እናንተ ሞክሩ። አሁን ሳቢያችን ያዝና ወተን አንድ አራት ብቻዬን ያሉት አራት እንቁላሎች ፓኬት አባቱ ይገዛ ለብቻዬ ስለሆንኩ አንድ አራት ልግዛና ከዛ ያለውን ነገር ቢገነሲ አሪፍ ወስከንሲ ይላል። ቻ ቫይቡን እስቲ ሰፈሩን የገመተ ሰው ጀግና ነው። ያስገዝ ገስ አድርጉ። ዝም ብላችሁ ሰፈር እስከዛ ድረስ ይኸው እንዳራት አሁን ተመልሰናል። የገዛናትን ነገር እዚሁ ፊክስ እናደርጋለን እንሰራታለን ማለት ነው። አውቄ ነው ካሜራውን ሀይ ያደረጉላችሁ በደንብ ሁሉም ነገር እንዲታይ ነው። እሺ መጀመሪያ ከምን እንጀምር? እሺ እንቁላላችን አለ። ምንድን ነው ታዲያ ጎድጓዳ ሳህን ያስፈልገናል የምናቦካበት። እሺ ያን ያለን የት ገባ? በእናትህ የት ገባ? እስቲ ማይክ ይሰራል። ቀለል ያለች ለእኔና ለፋየው ስለሆነ ትንሽ ቀለል ያለች ሬሲፒ ተጠቅመን እንሰራለን። አይ እዚህ ጋር እንትን ብለናል። የምናቦካበት አለ። ባይዘው የምንሰራው የእንትን ነው የስንዴ ፓንኬክ ይነዋል። የስንዴ ፓንኬክ ነው የምንሰራው እና ደግሞ እንቁላል ማለት ነው። እንቁላል ከገዛችሁ በኋላ ወይም ካላችሁ እጠቡት። ዝም ብላችሁ አትፈርክሹት። እናቴ ማለች ማለት እንደሆነ ባይገባኝ ይሄ ቆዳው ይጣላል፣ ግን ለምን እንደሆነ አላውቅም። ሁሌ አጥባ ነው የምትፈረክሽ ማለት የምትሰነክረው እንደዛ ነው። ቻርም ለፕሮናንሴሽን ቻ እንደዛ ነው። እናንተም አድርጉ። ይጠቅማል ብላችሁ ካሰባችሁ ደግሞ ንገሩ። ልክ ነች የምትሉ ካላችሁ ኮሜንት ላይ ያሳውቁኝ፣ ንገሩኝ። ያለው ነገር እስቲ በሂደት እንውስጥ ብቻ። እናንተ እስከዛው ላይክ ሰብስክራይብ እያደረጋችሁ ጠብቁኝ። አሪፍ ቁርስ አንድ ላይ እንበላለን። የዛሬው ይለያል ነው መላችሁ። እናውጣና እንቀንስ። ተሰብሮ ነበሩ የገባችው ቃል እየሰራችሁ መስፈን ጥሩ ነው አይደለም? እስቲ ንገሩኝ። እኔ ያስደስተኛል ስሰራ መስፈን። ቅድሚያ ዱቄቱን በመድኃኒዓለም እት ምን እንደመሰለ በገብርኤል ሼፍ ራምዚ ሉንባችሁ ትላለች። ሼፍ ራምዚ ታውቁታላችሁ? ምንም ልታረም መሳይ ልጅነት አመስዱ። እሺ አሁን ደግሞ ጎድጓዳ ሰው እንቁላሉ የምንመታበት ያስፈልጋል። ያ አሪፍ ነው። በቃ ነው። ሚክስ ይላል። ባይዘው ጎበዝ ነኝ። እንቁላል ስናታ ጎበዝ ነኝ። እንቁላል መተናል። አሁን ደግሞ ሌላ እንዳነረሳችሁ ቀድሚያ የምናወጣጣችሁ ግብአቶች አሉ።
እሺ ጨው ያስፈልገን ጨው አለ። ከዛ ስኳር ያስፈልገናል። ዘይት አለ። ቅድሚያ ውሃ ወይም እንቁላሉን አድርገን ከማደበላለቃችን በፊት ከምንደበላለቀው በፊት ስኳር ይህ ቪዲዮ ከታየ ጥሩ። ይኸው አንድ እጅ ሙሉ ትንሽ ይህ በቃል ስኳር፣ ከዛ ጨው ትንሽ ከዛ ስቶፋችንን እንሰካታለን። እሺ ከዛ ትንሽ ገልበጥ እናድርገውና መልሰን ስለምንጠቀምበት እዚህ ጋር ከዛ እንቁላል እናደርጋለን። ያው የሆነ የተሳሳትኩት እንዳለ የሆነ ውስጥ ይሰማኛል፣ ግን ምን እንደሆነ ላቋጫለሁ። የሆነ የሳትኩት ነገር እንዳለ ይሰማኛል፣ ግን ወረራ ሚስ ዝም ምንም እንደራሴ ሙሉ እየሰራ ያሉት ማቆ ታሪክ የለም፣ ግን ሌላ የራሴ ልስራ አድርጌ ነው እንደራሴ እንደገባኝ እንደሚጠናኝ አድርጌ ልስራ ነው እንጂ ያን አሰራሩ ልክ ላይሆን ይችላሉ ሳይሆን አይደሉም። እሺ ይሄንን እናወርደውና ትንሽ ስቶፉ ጋል ይበል። መጥበሻችንን እናገላለን። ይህችን ፓርት አልሳሳትም። አሪፍ እየተሰጠሰ ነው። this is my brand, you know my brand። እንደዚህ አይነት ቂጣ በየቤታችሁ ይደርሳችኋል። just subscribe አድርጉ። you know how I get taste too. ምንድን ይኸው ድመቷ ራሱ ቁጥሟት አላስቀምጣለች። ይኸው ብይልኝ ከጣማት ትበላለ። የቅድሙ ልፋታችን አሁን ጨርሰናል። ገና ቴስት ቱጌዘር ኢሻዘር ቱጌዘር ፍሌቨር። ስለዚህ አሁን ምንድነው የምናደርገው? በዚህ ይህ ቸኮሌት በጣም ደብሊው ነው። ደብሊው ቸኮሌት በዚህ ነው የምንበላው። ቀስ በቀስ በትንሽ እያደረግን የፈርስት ፊደላችን ጂ ነች ይላል። ጂ ማነች? ጂ ማይ ጂ ነው። እስቲ ቀባ እናረጋታለን። ሚዝን ዋን ሳይድ ነው ግምጥ ስለሆነ የምናረገው። እስከበላ ድረስ አፌ ምራቅ በምራቅ ነው። ምራቅ በምራቅ ነው። እሺ ያው ከዛችን እናረጋታለን። ጀስ ግጥም ማለትን ስክት እናረጋትና ቆንጆ ጀብሊ
ያበደ ቴስት አለው፣ ግን በጣም ወፈር አልኩት። ከፓንኬክነት ወደ ሽልጦነት ያደላል። ብቻ የራሳችንን ሙድም ለማራመድ ሞክረናል። አሪፍም ሰርተናል። ያበደ ነው። ቻይ ይመቻችሁ። እስከዛው ድረስ እንግዲህ ሌላም ቪዲዮ እንድሰራም እንግዲህ ይህን ቪዲዮም ከተመቻችሁ ላይክ እና ሰብስክራይብ አድርጉልኝ። ፒስ አውት